ሰላም ለእናንተ ውድ ቤተሰቦች እንኳን በሰላም መጣችሁ እያልኩኝ ዛሬ ደግሞ አዲስና በጣም አስተማሪ የሆነ የፊልም ማጠቃለያ ይዤላችሁ መጥቻለሁ። ቪዲዮውን ላይክ በማድረግና ቻናላችን ሰብስክራይብ በማድረግ ቤተሰብ እንሁን። ያላችሁን ሀሳብ አስተያየትና በቀጣይ ምን አይነት ፊልም ይሰራላችሁ አስተያየት መስጫ ሳጥኑ ላይ በማስቀመጥ ቪዲዮውን እስከ መጨረሻ ድረስ እንድትመለከቱ ጋበዝኳችሁ። አሁን ወደ ታሪካችን እንገባለን። ታሪኩ የሚጀምረው ብሶንግ በተባለ ሰው ነው። ከድህነቱ የተነሳ ሁኔታው በጣም ስለከፋ ርካሽ ክፍል ፍለጋ ወደ አንድ ገሰገነት ይሄዳል። ደላላው እንኳን በቦታው ተስፋ ቆርጦ ክፍሉ ያለው መጨረሻው ፎቅ ላይ ነው። ኤሌቬተር የለውም። ሰዎች እንኳን እንደ ዕቃ ማከማቻ አይጠቀሙበትም። ነገር ግን ርካሽ ቦታ ከፈለጉ አያቴ ከዚህ የሚረክስ ምንም አይገኙም ይለዋል። ሶንግ ክፍሉን ጥቂት ዘወር ብሎ ከተመለከተ በኋላ ወደ መታጠቢያ ቤቱ ደርሶ በድንጋጤ ስሜት ምንድነው? የደንክዬዎች መታጠቢያ ቤት ነው? እንዴት ብዬ ነው ወደ ውስጥ የምገባው? ይላል። ደላላውን በጎን በኩል ተሽለክልከህ ግባ፣ ነገሩን አታወሳስበው፣ ትንሽ ጠመም ብለህ ግባና ሁሉንም ነገር አስተካክለው ይለዋል። ከተወሰነ ጊዜ በኋላ ጓደኞቹ መጥተው በርካሽ ዋጋ የገዛውን ያገለገለ ፍራሽ ወደ ላይ እንዲያወጣ ይረዱታል። ነገር ግን የመጨረሻው ፎቅ ላይ ሲደርሱ ሁሉም ይደክማቸዋል። ከዚያም አንደኛው ጓደኛ መታጠቢያ ቤቱን መጠቀም ስለፈለገ ሶንግ ልትገባ እንደማትችል እወራረድብሃለሁ፣ ይህንንም ገብተህ ሞክረው ይለዋል። ሌሎቹ ጓደኞቹ ደግሞ የሙዚቃ መሳሪያውን ይዘውለት ይመጣሉ። በዚህ ጊዜ ነው ሶንግ ዘፋኝ እንደሆነና ለችሎታ ማሳያ ፕሮግራም ማመልከቻ እንዳስገባ የምናውቀው። ማታ ላይ ሶንግ ለመተኛት ሲል ነገሩ ያን ያህል አያስከፋም ብሎ ራሱን ለማሳመን ይሞክራል። ነገር ግን ብዙ ሳይቆይ ቦታው እውነታውን ያሳየዋል። ምክንያቱም እንደ መንፈስ ያሉ ድምጾችን መስማት ይጀምራል። በጣም የደነገጠው ሶንግ ቀጥታ ወደ መንገድ ይሮጣል። ድክሞት ከአንድ መኪና ጀርባ እስከሚቀመጥ ድረስ ይሮጣል። ከተወሰነ ጊዜ በኋላ ተረጋግቶ ወደ ቤቱ ይመለሳል። ከዚያም ወደ ግድግዳው እየተመለከተ መንፈሱን እንዲህ ይለዋል። እባክህ አጎቴ መንፈስ ለጊዜው እንድተኛ ልትተወኝ ትችላለህን? ነገ ጠዋት ከዚህ ለማውጣህ ቃል እገባልሃለሁ። በዚህ ግድግዳ ውስጥ ተቀርቅረህ በጥሩ ሁኔታ መንቀሳቀስ እንኳን እንደማትችል አውቃለሁ። በዚህ ቅጽበት በአጎራባች አፓርታማ ውስጥ የምትኖረው ሮኒ ይህንን ሁሉ የፉከራ ንግግር እየሰማች ስትስቅበት ነበረ። በነገራችን ላይ ሮኒም አርቲስት ስትሆን የምትሰራው ግን የቅርጻ ቅርጽ ስራ ነው። በማግስቱ ጠዋት ሶንግ ነቅቶ ግድግዳውን ሰብሮ መንፈሱን ለማውጣት ሙሉ እቅድ ያወጣል። ነገር ግን ሮኒ ከሌላኛው ወገን ሆና እኔ የጎረቤት አፓርታማ ነዋሪ ነኝ፣ ድምፅህን ቀንስ ብላ ትጮኻለች። ግራ የተጋባው ሶንግ እስካሁን አልገባኝም ሰው ነሽ ወይስ መንፈስ ብሎ ይጠይቃል። ከዚያም ሮኒ የግድግዳዎቹ ውፍረት በጣም ቀጭን በመሆኑ ድምፅ ጭራሽ እንደማይከላከል ታስረዳዋለች። በጣም ትንሽ ድምፅ እንኳ በሌላኛው አፓርታማ ውስጥ በግልጽ ይሰማል። አፓርታማዎቹ የተለያዩ አዳራሽ ባላቸው የተለያዩ ህንፃዎች ውስጥ ስለሆኑና የሁለቱ ህንፃዎች ባለቤቶች ደግሞ ጭራሽ ስለማይዋደዱ አቤቱታ ማቅረብ ምንም ጥቅም የለውም። በአጭር አነጋገር ምንም የሚፈታ ነገር የለም። ሶንግ ስለዚህ እኔን ከዚህ ለማባረር ፈልገሽ ነው? ነገር ግን እኔ የትም አልሄድም፣ ችግር ያለው ሰው መውጣት ይችላል ይላል። ሮኒም እኔ ከአንተ በፊት ነው እዚህ መኖር የጀመርኩት፣ እኔም ቢሆን የትም አልሄድም ብላ ትጮኻለች። በዚህ መልኩ አንደኛው ተስፋ ቆርጦ አፓርታማውን ለቆ እንዲወጣ አንዱ ሌላውን በበለጠ ለማበሳጨት የሚያደርጉት ውድድር ይጀምራል። ሁለቱም ጎረቤታቸውን ለመረበሽ ያላቸውን በጣም ከፍተኛ ድምፅ የሚወጡ ቁሳቁሶችን መፈለግ ይጀምራሉ። ሮኒ የሶንግ አፓርታማ ጸጥ ሲል ተጠብቀና እሱን ለማበሳጨት በበለጠ መረበሽ ትጀምራለች። በንዴት ሶንግ ወደ ሮኒ ህንፃ የሚያደርሰውን መንገድ መፈለግ ይጀምራል። ነገር ግን ሲዞር ፖሎች ጭራሽ ሊያደርስበት አልቻለም። በመጨረሻም ምስኪኑ ልጅ ደክሞት ወደ ቤቱ ይመለስ ነገሩን በእጁ ማስገባት እንዳለበት ይወሰናል። ሮኒን እንደ ክፉ ጠንቋይ አድርጎ ማሰብ ይጀምራል። ከዚያም አንድ ሰዓት ወስዶ እሷ ጭንቅላት አጠገብ ቀን ከሌሊት እንዲጠቃጥቅ ይተወዋል። በመጨረሻም ሮኒ ትዕግስቱ አልቆ ለዚህ መፍትሄ መፈለግ አለብን፣ ነገሩ እንዲህ ሊቀጥል አይችልም ትላለች። ሁለቱም በየአራት ሰዓቱ የሚቀያየሩበትን ፈረቃ ይወስናሉ። እያንዳንዱን ሰው ስራውንና የሚፈልገውን ነገር የሚያደርግበት 4 ሰዓት ያገኛል። በዚያ ጊዜ ሌላኛው ሙሉ በሙሉ ጸጥ ይላል፣ እንንድም ድምፅ አያወጣም። ነገር ግን በድንገት የሶንግ ፈረቃ ላይ የሶንግ ጓደኞች በነበሩን ማንኳኳት ይጀምራሉ። ሶንግ ለረጅም ጊዜ እንደሚቆዩና ከ4 ሰዓት በፊት እንደማይሄዱ ያውቃል። እውነትም እስከ ጠዋት ድረስ ተቀምጠው ይጠጣሉ። በሌላኛው ወገን ደግሞ ሮኒ በብስጭት መጮህ ትጀምራለች። ሶንግ ለጓደኞቹ እሷ መንፈስ እንደሆነችና ወደ ተጠበሰ መኮረኒ ልትቀይራቸው እንደምትችል ይነግራቸዋል። ሁሉም ወዲያውኑ ለከፍተኛ ድምጻቸው ይቅርታ ይጠይቃሉ። በማግስቱ ጠዋት ሶንግ ምንም ነገር በማያስታውስበት መጥፎ ሁኔታ ውስጥ ሆኖ ይነቃል። ከዚያም ሮኒ ጓደኞቹ በሙሉ ጠዋት 12 ሰዓት ላይ ሄደዋል። ቋሚ ስራ ያላቸው ይመስላል። አንተ ብቻህን ጥቅም የሌለ ትለዋለች። ሶንግ ሁኔታውን ሙሉ በሙሉ የሚያውቀውን ጓደኛውን በቃላቸው ሰዓት ሰዎቹን ይዞ ስላልተመለሰ ሊጣላው ይሄዳል። ከሰክረው ሳለ ደግሞ ወደ ቤቱ እንዳያመጣቸው ያስጠነቅቀዋል። ከዚያም በኋላ ወደ ሮኒ ተመልሶ ይቅርታ
ይጠይቃል። የችሎታው ማሳያ ስላለው ለሚቀጥሉት 2 ቀናት የጊዜ ሰሌዳውን በአግባቡ እንድትከተል ይለምናታል። ከዚያም በኋላ የምትፈልገውን ያህል ጊዜ መውሰድ ትችላለህ ሮኒ፣ መልካም ለ2 ቀን ታገስሃለሁ፣ ምንም ችግር የለውም ትላለች። ከተወሰነ ጊዜ በኋላ ሶንግ ከጓደኞቹ ጋር ይወጣል። ወደ አንድ ፓርቲ ሊወስዱት ይፈልጋሉ። ነገር ግን ሶንግ እምቢ ይላል። ከዚያም ጓደኛው ተው እንጂ እንደዚህ አትሆኑ፣ የሐኪም ያገባው ልጅም እየመጣ ነው፣ እንደዚህ አሰልቺ አትሆኑ ይለዋል። በተመሳሳይ ጊዜ ሮኒ እየሰራች ነው። እህቷ እንደተለመደው አንዳንድ ነገሮችን ልትመጣላታለች። ከዚያም ጆሮዋን ግድግዳው ላይ አደጋ አንድ ነገር ለመስማት ትሞክራለች። ሮኒ ራስሽን አታድክሚ፣ ከዓለም ጫፍ እንኳ ቢያስነጥስ ይሰማሻል፣ አሁን ግን እሱ የለም ትላታለች። እህቷ በድንጋጤ ስሜት ሄደ እንዴት አባረርሽው ትላታለች። ሮኒ አይ ወደ መንገድ ወጣ እንጂ አሁን ይመለሳል፣ ደግሞስ በእውነት እንኳ ቢሄድ ለአንቺ ምን ይገድሻል ትላታለች። ከዚያም ወደ ፓርቲው እንሄዳለን። እዚያም ሁሉም ደስ ብሏቸው ተቀምጠዋል። ነገር ግን በድንገት ሶንግ ጎኑን ሲመለከት የቀድሞ ፍቅረኛውን ያያል። በጣም አዝኖ ራቅ ብሎ ይቆማል። እሷም ተከትለው መታ ዋው እስካሁን ታጠናክራለህ፣ በነገራችን ላይ ሁላችሁንም ማግኘቴ ደስ ብሎኛል ትለዋለች። ሶንግ አይ ከረጅም ጊዜ በፊት ቋቁሜ ነበር፣ አንቺን ካየሁ በኋላ ነው እንደገና የጀመርኩት፣ ደግሞ በእውነት ከእኔ ውጭ ማንም በዚህ መገኘት ደስ አይለውም ይላል። እሷም መልካም ላገባ መሆኔን ልነግርህ ፈልጌ ነው፣ ከሰርጉ በፊት ባገኝህ ጥሩ ነው፣ እንድጋብዝህ ትመጣለህ አይደል ትለዋለች። ሶንግ አዎ በእርግጥ እመጣለሁ፣ ሌላ ምን ጠበቅሽ ይላል። ከዚህ መጥፎ አጋጣሚ በኋላ ሶንግ ሀዘኑን ተሸክሞ ወደ ቤቱ ይመለሳል። ሮኒ የቁልፉን ድምጽ ስትሰማ ስራዋን ታቆማለች፣ ምክንያቱም አሁን የሶንግ የታቀደ ሰዓት ስለሆነ። ነገር ግን ሶንግ ቤት ስላልነበረ ሮኒ ትኬት ስራ እሰራለሁ ብላ አስባ ነበር። ይቅርታ ጠይቀው ሁሉንም ነገር አጸድታ ሙሉ በሙሉ ጸጥ እንድትል 1 ደቂቃ ብቻ እንዲሰጣት ትጠይቀዋለች። ሶንግ አይ ምንም ችግር የለውም ጊዜሽን ውሰጂ፣ አንዳንዶቹ ልቤን ረግጠውት እንኳ ይቅርታ አልጠየቁም ይላል። ከዚያም ደብተር አንስቶ አዲስ ዘፈን መጻፍ ይጀምራል። ይህም አሁን ካለበት ሁኔታ የተነሳ በጣም አሳዛኝ ዘፈን ነው። ሮኒ ምንድነው የሆነ ሰው ልብን ሰብረው ወይስ ምን ትላለች። ሶንግ አዎ እውነቱን ለመናገር ከረጅም ጊዜ በፊት ነው የተሰበረው፣ ልጅቷ ጥላኝ ወደ ሀብታም ልጅ ታጨች፣ አሁን አዘኛለሁና ዛሬ ብቻዬን ተውኝ ይላል። ከዚያም በራሱ በህይወቱ ውስጥ ሁሉንም ነገር እንዳጣለ ሁልጊዜም ውድቅ እና ምስኪን እንደነበረ ይነግራታል። እድሜው 31 የደረሰ ቢሆንም እንደ ሌሎች ሰዎች ሱፍ ስራ ወይም አፓርታማ እንኳ የለውም። በአጭር አነጋገር ለምንም ነገር ይታገላል፣ ምንም ነገር ደግሞ አላሳካም። ሮኒ ምናልባት አንተ የምታየው እንዲህ ስለሆነ ይሆናል፣ በእውነት ካሰብክበት ድገት እያደረገ እንደሆነ ታስታውሳለህ፣ ገና አልተሰማህም እንጂ ትለዋለች። እነዚህን ደግ የሆኑ ቃላት መስማቱ ትልቅ ብርታት ይሰጠዋል። ሙሉ ሌሊቱን ዘፈኑን ሲለማመድ ያሳልፋል። በማግስቱ በችሎታ ማሳያው ላይ በጣም ጥሩ አድርጎ ይዘፍናል። ዳኞቹም ወደ 3ኛው ዙር እንዲያልፍ ይመርጡታል። በመሆኑም በጣም ደስ ብሎት ወደ ቤቱ ይመለሳል። ሮኒን ስላበረታታቸውና እንዲሳካለት ስለረዳቸው ያመሰግናታል። እንዲሁም እሷን ለእራት እንዲወስዳት እንድትፈቅድለት ይጠይቃታል። የምትፈልገው ነገር ሁሉ እንደሚያመጣላት ቃል ይገባል። ነገር ግን ድሃ መሆኑ ትዝ ብሎት እንግዲህ ቃል በቃል ሁሉንም ነገር ማለት አይደለም እንደ ኪሳችን ይሆናል ይላል። ሮኒ አሁንም ተስማምታ ዛሬ ለእኔ የመከራ ቀን ነው፣ ስለዚህ ዛሬ ላገኝህ አልችልም፣ ነገር ግን አንድ ላይ መጠጥ ብንጠጣስ ትላለች። በማግስቱ ለመጀመሪያ ጊዜ ከቤት ልትወጣ ስትዘጋጅ እናያታለን። ለሶንግ አንድ ነገር ስላለባት እስከ ማታ ድረስ እንደማትመለስና ቀኑን ሙሉ ለራሱ መጠቀም እንደሚችል ትነግረዋለች። በተመሳሳይ ጊዜ ምን ልታደርግ እንደምትወጣ ለመናገር ፈቃደኛ አትሆንም። በኋላ ላይ እንደምናውቀው ሮኒ ወደ ህግ ባለሙያ ወይም ጠበቃ የምትሄደው ለስምምነት ስብሰባ ነው። ምክንያቱም አንድ ኩባንያ የእሷን ዲዛይን ሰርቆ የእኔ ነው ብሎ ስለተናገረ ነው። በእነሱ ላይ የእጅ መብት ኮፒራይት ክስ መስረታ ነበረ። ነገር ግን የኩባንያው ባለቤት በዚያን ጊዜ ለእነሱ ትሰራ ስለነበር የፈጠረችው ማንኛውም ዲዛይን የኩባንያው እንጂ የእሷ የግል አለመሆኑን ይናገራል። ነገር ግን ሮኒ ሁኔታውን ታስረዳለች። ለኩባንያው ትሰራ የነበረ ቢሆንም ይህ የተወሰነ ዲዛይን የግል ንብረቷ እንደነበረ ለጠበቃው ትነግረዋለች። አንድ ቀን ኩባንያው ዝግጁ የሆነ ዲዛይን ስላልነበረው የእሷ እንዲጠቀሙ ፈቅዳችላቸው። ነገር ግን የባለቤትነት መብቷን አሳልፋ የሰጠችበት ምንም አይነት ውል አልፈረመችም። በመጨረሻም ትርፉን እኩል በመካፈል ነገሩን ለመጨረሽ ተስማሙ። ስለዚህ ሁለቱም ወገኖች ወደ ቤት ተመልሳ የሆነውን ነገር ለሶንግ እንደነገረችው እሱ በእሷ በጣም ይናደዳል። ያ ሰው መገደል አለበት እንጂ በድብድብ ብቻ አይደለም፣ ያ ሰው ዋጋውን መክፈል አለበት ይላል። በማግስቱ ሶንግ ጓደኞቹን ይዞ ያ ሰው ወደሚሰራበት ጂም ይሄዳል። አንደኛው ጓደኛው ክብደት በማንሳት የዓለም ሻምፒዮን መስሎ ቀርቦ እንዴት በአግባቡ ማንሳት እንዳለበት ሊያስተምረው እንደፈለገ ይነግረዋል። ነገር ግን በእውነቱ ጓደኛው መድኃኒቱን ወደ ውሃው ውስጥ እስኪያስገባ ድረስ ትኩረቱን ሊያበተነው ይፈልጋል። ክብደቱን ቀንስና ኪንታሮ ሳይይዝ
ከመምጣትህ በፊት በአግባቡ ሰልጥን፣ እኔ የማደርገውን ያህል አድርግና ሁሉም ነገር ጥሩ ይሆናል። አሁን ያንተ ተራ ነው። ሁሉ ወንዶች ተጨማሪ ክብደት ጨምሮለት ይነግረዋል። ከተወሰነ ጊዜ ካደከመው በኋላ በእውነት በጣም ጎበዝ ነህ፣ በፍጥነት ትማራለህ። አሁን ህመሙን እንድትረሳው ቀጣ ይላል። ከዚያም በጅሙ መሃል ሲያስመልስ የጸዳዳ ለማየት ሁሉም ይደበቃሉ። በእርግጥ ሰዎች ቅሌት ማየት ስለሚወዱ ሁሉም ወዲያውኑ መቅረጽ ይጀምራሉ። በተመሳሳይ ጊዜ ሮኒ በቤት ተቀምጣ ሳለች እህቷ ከውጭ መታ ቻንግ ትሬዲንግ መነጋገሪያ እንደሆነ ታሳያታለች። ሮኒ ሶንግ ያለውን ነገር እንዴት እንደተናደደና ሰውየው ዋጋውን መክፈል እንዳለበት የተናገረውን ታስታውሳለች። ይህንን ያደረገው ሶንግ እንደሆነ ተረድታ እርግጠኛ ለመሆን እስኪመለስ ትጠብቀዋለች። ሲመለስ እንድታውቂ ያልፈለኩም ነበር፣ ነገር ግን ካወቅሽ በኋላ ምን ይመለስልሻል? ለአንቺ ብዬ ሳነስኩት፣ ነገር ግን እውነቱን ለመናገር አንድ እንግዳ ነገር አስተውያለሁ። ስልክሽ ጭራሽ አይጮህም፣ ከቤትም አትወጭም፣ ቀን ከሌሊት እዚህ ተቀምጠሽ አትሰለችም ይላታል። ሮኒ አልሰለችም፣ ምክንያቱም አንተ ታናግረኛለህ፣ ብቸኝነትም እንዳይሰማኝ ታደርገኛለህ ትለዋለች። ሶንግ በእውነተኛ ህይወት ብታይኝ አስቢው፣ የበለጠ እመጠናለሁ፣ የበለጠ ደግሞ አስጨኝ ነኝ። ስለዚህ ምን ትያለሽ? ፊት ለፊት እንገናኝ ይላል። ነገር ግን ሮኒ እምቢ ብላ ልምምድህ እስኪያልቅ እንጠብቅ ትላለች። ሶንግ ጥሩ ነገር ግን በዚያ ጊዜ ታዋቂ ሁኜ አንቺን መናቅ ጀምራለሁ። ስለዚህ ሀሳቤን ሳልቀይር አሁን ፍቅረኛ ብትሆኝስ ይላል። እናም በዚህ መልኩ ሁለቱ ከግድግዳ ጀርባ ሆኖ የፍቅር ታሪክ ይጀምራሉ። ልክ እንደ ብሉቱዝ ፍቅር ቀጠሯቸው በጂፒኤስ በኩል የሚሆን ሲሆን መጎብኘት የሚፈልጉት ቦታ ሁሉ እንዳሉ ያሰቡ ይቀመጣሉ። ሶንግ ምግብ እንዴት እንደሚሰራ ያስተምራታል። ምንም እንኳ እሷ እንደ አማራጭ ከውጪ ያዘዛ የምትበላ ቢሆንም ከዚያም ከቤተሰብ ጋር የመገናኘት ቀን ይመጣል። ሮኒ እህቷን ስታመጣ ሶንግ ደግሞ ጓደኛውን ያመጣል። ጓደኛው ሶንግ ሱፍ ለብሶ ሲያየው በራስህ ላይ ምን አደረግክ ብሎ ይጠይቀዋል። ሶንግ ጥሩ መስለህ ተገኘል ያልከኝ አንተ ነህ ይላል። ከዚያም በየራሳቸው የግድግዳ ወገን ተቀምጠው እንዲህ ማውራት ይጀምራሉ። በእውነት ምንም አስተያየት የለም። ሶንግ ይህ ሙሉ ሁኔታ አዲስና የተለየ ስለሆነ በጣም እንደሚወደው ይነግራቸዋል። ከባህላዊ ግንኙነቶች የተለየ ነው። ጊዜ እያለፈ ሲሄድ ይህ እንግዳ ግንኙነት ከግድግዳ ጀርባ ሆኖ ማደጉን ይቀጥላል። ሮኒም እንደምታዩት ከ10ኛው ፎቅ ላይ በፍቅር ትወድቃለች። አንድ ቀን ተቀምጠው ስለ ሮኒ አዲስ ዲዛይን እና እንዴት በትልቅና በጣም ታዋቂ ኮሚክስ ውስጥ እንደምትካፈል እያወሩ ነበረ። ነገር ግን በድንገት የሶንግ በር ይንኳኳል። ተነስቶ እንደከፈተውም የቀድሞ ፍቅረኛውን እያለቀሰች ያገኛታል። በድንገት ወደ ህይወትህ ስለመጣሁ ይቅርታ፣ ነገር ግን ማሰብ የቻልኩት አንተን ብቻ ነበር፣ ማግባት እንደማልችል ይሰማኛል ትለዋለች። ወደ ውስጥ ገብታ ልትናገረው ትፈልጋለች። ነገር ግን ሶንግ ተነጋግረው እንዲጨርሱ ከዚህ ራቅ ብለው ያለ ቦታ እንዲሄዱ ይጠይቃታል። በእርግጥ ሮኒ በጣም እንደደነገጠች መናገር እንኳ አያስፈልግም። ከተወሰነ ጊዜ በኋላ ቻንግ ደውሎ በካፌ ውስጥ እንድታገኘው ይጠይቃታል። እዚያ ስትደርስ ትርፉ እኩል የሚካፈልበት የሽርክና ውል አዘጋጅቶ ታገኘዋለች። ስኬታማ ለመሆን ቀን ከሌሊት ያደረገችውን ጥረት ሁሉ ያሳስባታል። ይህ ስምምነት ለሁለቱም እንደሚጠቅም ይነግራታል። ነገር ግን ሮኒ ሌላ ነገር ታስታውሳለች። እሱን አምና ያንን ያህል ጊዜ የሰራችበትን ዲዛይን የሰጠችበትን ጊዜ ታስታውሳለች። እሱ ግን ወደ ዳይሬክተሮች ቦርድ ወስዶ እሱ እንደሰራው አድርጎ ያቀርቦት ነበረ። ይህንን እንዳስታወሰች ሳትመልስለት በፍጥነት ተነስታ ታክሲ ይዛ ቀጥታ ወደ ቤቷ ትሄዳለች። እንደደረሰችም የድንጋጤ ህመሟ እንዲረጋጋ ማስታገሳዎችን መውሰድ ትጀምራለች። ከነዚህ ሁለቱ አጋጣሚዎች በኋላ በእሷና በሶንግ መካከል ያለው ግንኙነት በጣም ይወጠራል። ሁለቱም እንዴት እርስ በርሳቸው እንደሚያወሩ የሚያውቁ አይመስሉም። ሮኒም በጣም ወደ ከፋ በሽታ ውስጥ ትወድቃለች። መንቀሳቀስ እንኳ አትችልም። እህቷ ሌሊቱን አጠገቧ ትቆያለች። ከተወሰነ ጊዜ በኋላ ሶንግ ከውጭ ይመለሳል። የሮኒ እህት እሱን ማናገር ትጀምራለች። እህቷ በጣም ታማ እንደተኛች እና ምልክቶቹ በጣም ከባድ እንደሆኑ ትነግረዋለች። እንዲሁም ከደረሰባት ቀውስ በኋላ ተስማምታ ነገረችው የመጀመሪያው ሰው እሱ እንደሆነ ትነግረዋለች። ስለዚህ እባክህ ተንከባከባት ብላ ታሳምነዋለች። በማግስቱ ሶንግ ወደ ኩባንያው ሄዶ ቻንግ እስኪወረድ ይጠብቀዋል። በጥፊ መጥተው አንተ ጥሩ ሰው አይደለህም፣ በሰዎች ትጠቀማለህ፣ ህልማቸውን ትሰርቃለህ ይለዋል። ከዚያም ሁለቱም ትልቅ ጥል ውስጥ ይገባሉ። ሶንግ በውስጡ ባለው ንዴት ሁሉ ይመታዋል። ነገር ግን ሁሉም ነገር ካለቀ በኋላ ቻንግ ወደ ሮኒ ደውሎ ወንድም ፍቅረኛሽን ከእኔ ጋር እንዲጣላ ለመላክ እንዴት ደፈርሽ? ያም ሆነ ይህ አልመርሽም። ስለዚህ ውል ደግሞ ሙሉ በሙሉ ረሹ። በእርግጥ ተሸናፊው አንቺ ነሽ። እኔ ሙሉ በሙሉ ደህና ነኝ። ይህ አያስፈልገኝም። ይቅርታ እንድልሽ ምንሽኝ በቀር ደግመሽ እዚህ እንዳትደውይ እኔ ምናልባት አስብበት ይሆናል ይላታል። ከዚያም ስልክ ጥሪ በኋላ ሮኒ ማታ ሶንግ እስኪመለስ ድረስ ተቀምጣ ትጠብቀዋለች። ከዚያም በህይወቷ ውስጥ በጣም ጣልቃ ስለገባ ከእሱ ጋር ትጣላለች። ያም ሆነ ይህ ጭራሽ እንደማይገናኙ ትነግረዋለች። ስለዚህ አሁኑኑ ይህንን ግንኙነት ማቆም አለባቸው፣ እንዲሁም በራሱ ህይወት ላይ
እንዲያተኩርና ወሰኑን ጠብቆ እንዲኖር ትነግረዋለች። ምክንያቱም ለሷ የሚበጀውን ከሷ በላይ ሊያውቅ አይችልም። ነገር ግን ሶንግ በእውነት ሳለ እሷ ስለተጨነቀ የህግ ባለሙያ ጓደኛውን ስለሙሉ ሁኔታው ጠይቆት ነበረ። ጓደኛው ቻንግ ሁሉን ተጠቅሞ እሷን ለመጠቀምና ሁሉንም ነገር ከሷ ለመስረቅ እንደሚፈልግ አስረድቶታል። ሶንግ ሮኒ እንድትረጋጋና እንዲያስረዳት ተሰማው ዘንድ ይሞክራል። ቻንግ እሷን የበዘበዛት እንደሆነ ያስረዳት ይሞክራል። ነገር ግን ህልሟ ማሳካት በጣም ስለምትፈልግ ማየት አትችልም። አሁንም ሮኒ ለመስማት እምቢ ብላ ህፃን አይደለሁም ሞኝም አይደለሁም በራስ ጉዳይ ላይ ብቻ አተኩር ትላለች። በማግስቱ ወደ ቻንግ ደውላ የቀረበላትን ጥያቄ እንደተቀበለች ትነግረዋለች። ነገር ግን በአንድ መስፈርት የምትሰራው ሞዴል ላይ ጣልቃ መግባት ወይም ምንም አይነት ለውጥ ማድረግ የለበትም። በእርግጥ ሶንግ በዚህ ጊዜ ከግድግዳው ጀርባ ተቀምጦ ውይይቱን ይሰማ ነበር። ነገር ግን በእርግጥ ጣልቃ የመግባት መብት የለውም። በተለይም ሮኒ እያንዳንዳቸውን ስራቸውን እንዲጨርሱ ወደ አሮጌው የጊዜ ክፍፍል ስርዓታቸው እንዲመለሱ ካደረገች በኋላ ነገር ግን ሶንግ ይህንን ሁኔታ መቋቋም አልቻለም። ስለዚህ ልምምዱ እስኪያልቅ ድረስ አፓርታማውን ለቆ ሌላ ቦታ ለመቆየት ይወሰናል። እቃዎቹን ጠቅልሎ ከፍራፍሬ ሻጭ ጓደኛው ጋር ለመቆየት ይሄዳል። ምንም ስራ ሳይኖረው ስራ ሳይሰራ ለዝግጅቱ ሳይለማመድ እዚያ ተቀምጦ ያሳልፋል። ጓደኛው በመጨረሻ ተነስቶ ተነስ አሁኑኑ ሂደህ ታጠብ፣ ምክንያቱም ሽታ ቦታውን ሙሉ በሙሉ ተሞልቶታል። አሁን ለምን ለማየት መስላለን ሰዎች ከእኔ ምንም ነገር መግዛት አይፈልጉም ይለዋል። ሶንግ ያም ሆነ ይህ ከአንተ ማንም ምንም አይገዙም፣ በሱቁ ውስጥም ያለውን ነገር ሁሉ የምትበላው አንተ ነህ፣ ልትፈነዳም ደርሰሃል፣ እባክህ ብቻህን ተወኝ ይለዋል። ጓደኛው ጥሩ ከሆነ ተነስተህ ምግብህን አገኝ፣ እንዲያውም እዚህ ተቀምጠህ ኪራይ እንኳ አትከፍልም ይላል። ከዚያም ጓደኛው በአቅራቢያው ባሉ ቤቶች ዞሮ ትዕዛዞችን ወደ ሰዎች ቤት እንዲያደርስ ያደርገዋል። ከጥቂት ቀናት በኋላ ሶንግ ለዝግጅቱ ሶስተኛ ዙር ወደ መድረክ የሚወጣበት ጊዜ በመጨረሻ ይመጣል። በተመሳሳይ ጊዜ ሮኒ ወደ ቻንግ ኩባንያ በመሄድ በአዲሱ ፕሮጀክት ላይ መስራት ይጀምራሉ። ዲዛይኖችን በታሸገ ሳጥን ውስጥ ይዛት መጥታ በፊቱ ታስቀምጣለች። ነገር ግን ሲከፍተው ከዚህ ቀደም የሆነውን ለማስታወስ በጅም ውስጥ ከነበረው አጋጣሚ የተሰኑኑ ምስል ያገኛል። ከዚህም ሮኒ ውሉን ጨብጣው ቀዳዳ ወደፊቱ በመወርወር ለምን እጸጸታለሁ ከአንተ ራቅ ብዬ የህይወቴን ደስተኛ ቀናት እኖራለሁ። በነገራችን ላይ ከተገናኘን ጀምሮ መጥፎ ሽታ ስላለብክ አንዳንዴ መታጠብን ሞክር ትለዋለች። ከዚያም ሙሉ በሙሉ ነፃነት እየተሰማት ኩባንያው ሮጣ ትወጣለች። አሁን ወደ ሶንግ እንመለሳለን። እሱም በመድረክ ላይ በፍጹም ልቡ እየዘፈነ ነው። ዳኞችም አቀራርቦ አስደናቂ እንደነበረ ይነግሩታል። ነገር ግን ያለመታደል ሆኖ አሁንም ማሸነፍ አልቻለም። ሶንግ ጭራሽ አይናደድም፣ ምክንያቱም ማሸነፍ ለእሱ ዋና ነገር አይደለም። ዋናው ነገር የሚወደውን ነገር ማድረጉና ያለው ነገር ሁሉ መስጠቱ ነው። ሰዎች የሚያስቡት የእነሱን አስተያየት ብቻ ነው። በመጨረሻም ትልቅ ፈገግታ እያሳየ መበሳጨታቸው ይቅርታ ጠይቆ ከመድረክ ሮጦ ወደ መንገድ ይወጣል። በሆነ አጋጣሚ እሱና ሮኒ መንገድ ላይ ይገናኛሉ። ከዚህ ቀደም ተለያይተው የማያውቁ ቢሆኑም ሁለቱም በመጀመሪያው እይታ እርስ በርስ ይተዋወቃሉ። በዚያች ቅጽበት ሮኒ ለሶንግ ያላትን ፍቅር ለመግለጽ ትወስናለች። በተለይም እንደገና መኖር እንድትጀምር ያበረታታት እሱ ስለሆነ ከተወሰነ ጊዜ በኋላ ለመጋባት ይወሰናሉ። ከዚያም ሶንግና ጓደኞቹ በሁለቱ አፓርታማዎች መካከል ባለው ግድግዳ ላይ ቀዳዳ ለማዘጋጀት የሚሆኑ መሳሪያዎችን ይዘው ይመጣሉ። ምክንያቱም አሁን አብረው ለዘላለም ሊኖሩ ስለሆነ በመካከላቸው ያለው ግንኙነት ቀላል እንዲሆንላቸው ነው። እንግዲህ ውድ ተመልካቾች ይህ ውብ ታሪክ እዚህ ላይ ያበቃል። እዚህ ቪዲዮውን ከወደዳችሁት ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ ማድረግ እና የደወል ምልክቱን መንካት አትርሱ። በሚቀጥለው በሌላ ፊልም አጠቃላይ እንገናኛለን። ዛሬ እስከዚህ ሰዓት አብራችሁኝ ስለቆያችሁ አመሰግናለሁ። መልካም ጊዜ